እሺ ሰላም ቤተሰቦችን የታላችሁ በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ የቻናሌ ተከታዮች በዛሬው ዕለት ይዤላችሁ የቀረብኩ ቪዲዮ እነዚህን የአማርኛ ፊደላቶችን እያንዳንዳቸው ቅርጻቸውና ድምጻቸው ምን እንደሚመስል በደንብ ዘርዘር አድርገን እናያለን። እንግዲህ ከቀናቶች በፊት ነበር ቪዲዮ የሰራው ትንሽ ጠፍቻለሁ። ለማንኛውም እንግዲህ ዛሬ እነዚህን የአማርኛ ፊደላቶችን ሙሉ ፊደላቶቹን ድምጻቸውና ቅርጻቸውን የምንለይበት የምናቀበት ያላወቅነውን የምንማርበት ቪዲዮ እሰራላችኋለሁ። በዚህ ቪዲዮ ይህንን ቪዲዮ እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት የምትማሩበት የምትከታተሉት የምትጠቀሙበት ይሆናል። ስለዚህ እናንተ አብራችሁ ቆዩ ስል አሳስባለሁ። ለቪዲዮ አዲስ ከሆናችሁ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ካሁን በፊት ሰብስክራይብ ላደረጋችሁ ደግሞ ይህንን ቪዲዮ ላይክ እያደረጋችሁ እንዲሁም በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳወቅ ፈልጋለሁ። አብራችሁ ይቆዩ። እሺ እንግዲህ ከዚህ ጋር የምትመለከቷቸው የአማርኛ ፊደላቶች ቅርጻቸው ከድምጻቸው ጋር እያንዳንዳቸውን ልናያቸው የምንችል በእነዚህ ፊደላቶች ነው ማለት ነው። ስለዚህ እናንተ እነዚህ ፊደላቶች ድምጻቸው ከመጀመሪያ እነዚህ ፊደላቶች ድምጻቸው የተዋሃደ ድምጽ ነው። የተነባቢና የአናባቢ ውህደት ድምጽ ውጤት ናቸው እዚህ ጋር የተቀመጡት። ስለዚህ እነዚህን ፊደላቶች እንዴት ነው ማወቅ የምንችለው? እንዴት ነው መረዳት የምንችለው? ምሳሌ ሀ የምትባለው ፊደል የተነባቢና የአናባቢ ፊደል ድምጾች ናቸው፣ ወይንም የተነባቢና የአናባቢ ድምጾች ጥምር ውጤት ነው፣ ተዋህዶ ነው፣ በአንድ ላይ ሲዋሃድ ነው ሀ የሚል ድምጽ የሚል ይሰጠናል ካልነን እንዴት ነው የተነባቢ ድምጹ ማን ነው የአናባቢ ድምጹ ማን ነው የሚለውን አንዴ እናየዋለን። አብራችሁ ይቆዩ። ሀ ስንል ህ ማለት የተነባቢ ድምጽ ነች። አ ማለት ደግሞ የአናባቢ ድምጽ በአንድ ላይ ሲዋሃዱ ሀ የሚል ድምጽ ይሰጠናል። ቅርጹ ደግሞ ይህችን ትመስላለች ማለት ነው። ሁ ስንል ሁ በአንድ ላይ ሲዋሃድ ሁ። ይሄኛውስ ሄ ስንል ደግሞ ሄ። ሃ ስንል እንግዲህ የመጀመሪያ የተነባቢ ድምፁ ምን አይልም አይቀየርም። ነገር ግን የሚቀየረው የአናባቢ ድምጾች እያንዳንዳቸው ምን ይላሉ ይቀየራሉ ማለት ነው። አ ስንል ሃ። የኛውስ ሄ እንላለን። እዚህ ጋር የአናባቢ ድምጽ አንጠቀምም፣ ስድስተኛዋ ላይ ማለት ነው። ሰባተኛ ላይ ሆ ስንል ሆ። ስምንተኛ እንልና ኡአ የሚል ሁለት ድምጽ እንጨምርበት ኋ የሚል ድምጽ ይሰጠናል ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ኋ። እሺ እንግዲህ እያንዳንዳችን ስንቶቻችን ይህንን ሚስጥር እናውቃለን? አብዛኞቻችን ሀ የምትባል ከሆነች ሀ ነው የምንለው፣ ለ ከሆነች ለ ነው። ነገር ግን ሀ የምትባለዋ ድምፅ እንዲሁም ለ የምትባለዋ ድምፅ የተነባቢና የአናባቢ ጥምር ውጤት እንደሆነች ስንቶቻችን እናውቃለን? ስለዚህ እናንተ ይህንን ካላወቃችሁት ገባ እያላችሁ ቪዲዮ ላይ ባስቀመጥነው ስልካችን መማር ትችላላችሁ ማለት ነው። ለሌላ ለን እንያትና እስኪ ለን ደግሞ እናይና ቀጣይ ዝም ብለን እንዲሁ አይተነው አንብበነው እናልፋለን። እናንተ መማር ከፈለጋችሁ ደግሞ
ገብታችሁ በፕራይቬት ክላስ ትምህርታችሁን መከታተል እንዴት እንደሆነ ማወቅ ሚስጥራቶቹን መረዳት ትችላላችሁ። አሁን ለን ልድገምና ላሳያችሁ። ላ ስንል ል ላ አሁን መጀመሪያ ላይ ል የሚል ድምጽ ይሰማል። መጨረሻ ላይ በአንድ ላይ ልአ ስንል ላ አያችሁ። ላ ስንል መጨረሻ ላይ ምን ይሰማል? የሚል ድምጽ ይሰማል። ል የምንላት መጀመሪያ ላይ ነው የምትሰማው። ሉ ስንልስ ሉ መጨረሻ ላይ ምን ድምጽ ይሰማል? የሚል ድምጽ ይሰማል። ሉ ስንል የሚል ድምጽ አለ መጨረሻ ላይ ማለት ነው። ሊ ስንል ደግሞ ልኢ ሊ። ላ ስንል ደግሞ ልአ። አሁን ል የምንላት እንዳጠቃላይ የተነባቢ ድምጽ ነች። የአናባቢ ድምጾች ኡ ኢ አ ኤ ኦ እያሉ ይቀጥላሉ። ስለዚህ እዚህ ጋር ሊ ስንል ልኢ ሶስተኛ ላይ ኢ የምትል የአናባቢ ድምጽ እንጠቀማለን ማለት ነው። ነገር ግን ይችላል የምንጠቀማት ከሊ ላይ ወይንም ከሂ ላይ ብቻ አይደለም። ሙሉ የአማርኛ ፊደላቶችን ከሶስተኛ ፊደል ላይ የምንጠቀማት የአናባቢ ድምጽ ኢ ትባላለች። ስለዚህ ይቺ ኢ የምንላትን ድምጽ ከሁሉም ቦታ ላይ እንደምንጠቀማት ልታውቁት ይገባል። ነገር ግን ሁሉም የተነባቢ ድምጾችን ምን ማድረግ አለብን? ማወቅ አለብን ማለት ነው። እሺ ላ ስንል ደግሞ ልአ ላ። ሌ ስንል ልኤ ሌ። ል ስንል እዚህ ጋር የአናባቢ ድምጽ አንጠቀም፣ ል ብለን እናልፋለን። ሎ ስንል ልኦ ሎ ሏ ል እንልና ኡአ ሏ የሚል ድምጽ ይሰጠናል። ሁለቱ ተዋህዶ ማለት ነው። ስለዚህ ላ ሉ ሊ ላ ሌ ሌ ሎ ሏ። እሺ ቀጣይ ሃ ሃ ሁ ሂ ሃ ሄ ህ ሆ ኋ። እንግዲህ እነዚህን የሀሌታና የለን ነገርኳቸው። ሌሎቹን ውስጥ ሚስጥራቸው ማወቅ ለምትፈልጉ መማር ለምትፈልጉ እየገባችሁ መማር ትችላላችሁ። አሁን ቀጥታ እንደዚሁ እያስነበብኳቸው ቅርጻቸውንና የተዋሃደውን ድምጻቸውን እያሳየዋችሁ እሄዳለሁ ማለት ነው። እሺ ማ ሙ ሚ ማ ሜ ም ሞ ሟ። በጣም አሪፍ። ቀጣይ ሳ ሳ ሱ ሲ ሳ ሴ ስ ሶ ሷ። ቀጣይ ራ ራ ሩ ሪ ራ ሬ ር ሮ ሯ። እሺ ከዚህ ጋርስ ሳ ሱ ሲ ሳ ሴ ስ ሶ ሷ። ቀጣይ ሻ ሻ ሹ ሺ ሻ ሼ ሽ ሾ ሿ። እሺ ቀጣይ ቀ ቀ
ቂ ቃ ቄ ቅ ቆ ቋ ቀጣይ በ በ ቡ ቢ ባ ቤ ብ ቦ ቧ። እሺ እዚህ ጋርስ ቨ ቨ ቡ ቪ ቫ ቬ ቭ ቮ ቫ። እሺ ቀጣይ ተ ተ ቱ ቲ ታ ቴ ት ቶ ቷ። እንግዲህ ውድ ቤተሰቦቼ እነዚህ ፊደላቶች እንግዲህ ቅርጻቸውና ድምጻቸውን የምንለይበት ዋናው መንገድ በእነዚህ ነው። ስለዚህ በውስጥ እየገባችሁ እንዴት ድምጻቸውን መዋሃድ እንደምንችል፣ የተነባቢ ድምጽ ማን ነው፣ የአናባቢ ድምጽ ማን ነው፣ እንዴት ተዋህዶ የሚሰጠን ድምጽ እንዴት ነው፣ የተዋሃደው ድምጽስ ቅርጽ ምን ይመስላል የሚሉትን በዚሁ መንገድ የምንማማራቸው ይሆናል። እናንተ ቪዲዮ ላይ ባስቀመጥነው ስልካችን በመደወል በኢሞ፣ በቴሌግራም፣ በዋትስአፕ፣ በሜሴንጀር በማንኛውም ሶሻል ሚዲያ አማራጭ እየገባችሁ ትምህርታችሁን መከታተል ትችላላችሁ። ሰናይ ጊዜ። በደንብ ተምረናል ፊደል ለይ